ድርጅቶች ወይንም ግለሰቦች ራሳቸው ወደ እናንተ ይመጣሉ ማለት ነው። ስለዚህ እኔ በዚህ ቪዲዮ ከመጀመሪያው እስከ መጨረሻው ኢን ዲቴል ቪዲዮ ኤዲቲንግን ዲስከስ አደርጋለሁ። ከዚህ በፊት 2-3 ቪዲዮዎችን ስለ ቪዲዮ ኤዲቲንግ ሰርቻለሁ። ኦፍ ኮርስ ግን ዛሬ አዳዲስ አፕዴቶች በየጊዜው ስላሉ እነዛን አፕዴቶች አካትቼ ነው የመጣሁት ማለት ነው። ስለዚህ ቁጭ ብላችሁ ፎከስ አድርጋችሁ ኮንሰንትሬት አድርጋችሁ ይህን ቪዲዮ እዩት። 5 ደቂቃ 10 ደቂቃ ምናምን አይቶ በመውጣት ቪዲዮ ኤዲተር መሆን አይቻልም። ኦኬ፣ አንድ ሰው ቪዲዮ ኤዲቲንግ ለምን ያስፈልገዋል የሚለውን ዲስከስ ላድርግ። አንደኛ ራሱ ሶሻል ሚዲያ ፕላትፎርም ላይ መስራት የሚፈልግ ከሆነ ቪዲዮ ኤዲተር ራሱን ቪዲዮ ራሱ ኤዲት ማድረግ መቻል አለበት። ሁለተኛ ደግሞ ገንዘብ ለመስራት ቢዝነስ ለመስራት ቪዲዮ ኤዲቲንግ ስኪል በጣም ወሳኝ ነው። ለምን የሰዎችን ቪዲዮ ኤዲት እያደረጋችሁ በቀን ውስጥ በጣም ብዙ ገንዘቦችን መስራት ወይንም ደግሞ ማግኘት ትችላላችሁ። ምክንያቱም በዚህ ሰዓት አንድ የ10 ደቂቃ ቪዲዮ ታውቃላችሁ እስከ 5,000 እስከ 6,000 ብር ነው ኤዲት የሚደረገው። ሶ ገንዘብ ለመስራት ይሆናችኋል። በፓርት ታይም ሊሆን ይችላል፣ በፉል ታይም ሊሆን ይችላል። እናንተ በመረጣችሁት አግባብ ገንዘብ ትሰሩበታላችሁ ማለት ነው። ስለዚህ ቪዲዮ ኤዲቲንግ ይህንን ቪዲዮ ቆንጆ ቪዲዮ ነው። ከመጀመሪያው እስከ ምንም ነገር ሳልሳሳ ምንም ነገር ሳልሰስት ክሊርሊ ነው እያወሩ ያለሁት በዚህ ቪዲዮ። እናንተ ሳትበረግጉ ሌላ ነገር ሳታዩ ኮንሰንትሬት አድርጋችሁ እንድታዩት ለማሳሰብ ያክል ነው። ኦኬ፣ ወደ ስኪላችን እንሂድ፣ ወደ ስልጠናችን እንሂድ። እንግዲህ የቪዲዮ ኤዲቲንግን ከፍቼ ከማሳየቴ በፊት አንዳንድ ተርሞችን ክሊር ላርግላችሁ። ከነዚያ ተርሞች መካከል አንዱ አስፔክት ሬሾ የሚባል ነገር አለ። አስፔክት ሬሾ ማለት የቪዲዮ ሳይዝ ማለት ነው። ቲክቶክ የራሱ አስፔክት ሬሾ አለው፣ ዩቲዩብ የራሱ አስፔክት ሬሾ አለው፣ ፌስቡክ የራሱ አስፔክት ሬሾ አለው። ስለዚህ ሶሻል ሚዲያዎቹ የየራሳቸው አስፔክት ሬሾ ስላላቸው እኛ ኤዲቲንግ ከመጀመራችን በፊት ምን መሆን አለበት? የትኛውን አስፔክት ሬሾ ነው መመርጠው? የትኛው ሶሻል ሚዲያ ላይ ነው የኔ ቪዲዮ ፖስት የሚደረገው የሚለውን ማሰብ ያስፈልጋል። ቲክቶክ ላይ ከሆነ ኤዲት ስታደርጉ መጀመሪያ አስፔክት ሬሾን በቲክቶክ ልክ ማዘጋጀት ያስፈልጋል። የቲክቶክ እንግዲህ ያው ፖርትሬት ሆኖ ነው የሚቀርበው ልክ እዚህ ጋር እንዳሳዩዋችሁ። ዩቲዩብ ከሆነ ላንድስኬፕ ይሆናል። ስለዚህ የዩቲዩብን አስፔክት ሬሾ በደንብ ማወቅ ያስፈልጋል። ፌስቡክም ሲሆን ልክ እንደዚህ። ስለዚህ አስፔክት ሬሾ የቪዲዮ ሳይዝ የሚባለውን ነገር አንደኛ ማወቅ ያስፈልጋል። ይሄ ነው ትርጓሜው። ሌላ ምንም የተወሳሰበ ነገር የለውም። ሁለተኛ ደግሞ ማወቅ ያለባችሁ አንድ ሰው በጣም ቆንጆ ቪዲዮ ኤዲት ለማድረግ ቅድሚያ ቆንጆ ቪዲዮ መቅረጽ መቻል አለበት። ስቀርጹ አሪፍ ቪዲዮ ከቀረጻችሁ ምንም ችግር የለም፣ አሪፍ ቪዲዮ ኤዲት ማድረግ ትችላላችሁ። ኤዲቲንግ ማለት ሁሉንም ነገር መቀየርና ማስተካከል ስላልሆነ አንዳንድ ሰዎች ችግር የለም ኤዲቲንግ ላይ ይስተካከላል ይሉና ጨለማ ላይ ይቀርጻሉ፣ የተበላሸ ቪዲዮ ምናምን ይቀርጻሉ። ግን ቪዲዮችሁ ከጅምሩ ከተበላሸ አንደኛ ኤዲቲንግ ጊዜያችሁን በጣም ይወስድባችኋል፣ ያከብድባችኋል። በኋላ የምትሰሩትም ነገር ደካማ ነው የሚሆነው። ስለዚህ ከመጀመሪያው ቆንጆ ነገር መፍጠር ወይንም ቆንጆ ነገር ሪከርድ ማድረግ ቆንጆ ነገር መቅዳት ያስፈልጋል። ከዚያ በተጨማሪ ማወቅ ካሉብን ተርሞች መካከል እንግዲህ ፍሬም ፐር ሰከንድ የሚባል አለ። ፍሬም ፐር ሰከንድ ማለት ምንድን ነው? አንድ ቪዲዮ እንዴት እንደሚፈጠር ወይንም ቪዲዮ እንዴት እንደሚሰራ ልንገራችሁ። ቪዲዮ ማለት የብዙ ፎቶዎች ስብስብ ማለት ነው። ለምሳሌ 30 ፍሬም ፐር ሰከንድ ነው አንድ ቪዲዮ በ30 ፍሬም ፐር ሰከንድ ነው የተቀረጸው ማለት በአንድ ሰከንድ ውስጥ 30 ፎቶዎች ተነስተው አንድ ላይ መርጅ ተደርገው ተቀጣጥለዋል ማለት ነው። እናንተ አቅሙ ካላችሁ በአንድ ሰከንድ ውስጥ 30 ፎቶ የሆነ ሰው ሲሮጥ፣ የሆነ ሰው ሲንቀሳቀስ፣ የሆነ ሰው ሲያወራ 30 ፎቶ አንስታችሁ ያንን አንድ ላይ ብታገጣጠሙት ያ ቪዲዮ ይሆናል። ስለዚህ ቪዲዮ የሚፈጠረው እንደዚህ ነው። የብዙ ፎቶዎች ስብስብ ነው ወደ ቪዲዮነት የሚቀየረው ማለት ነው። ስለዚህ ፍሬም ፐር ሰከንድ የሚባል አለ። ሞስትሊ በጣም ቆንጆ እና ሪኮሜንድ የሚደረገው 30 ፍሬም ፐር ሰከንድ ነው። ስለዚህ ስትቀርጹም ኤክስፖርት ስታደርጉ በ30 ፍሬም ፐር ሰከንድ መቅረጽና ኤክስፖርት ማድረግ እጅግ በጣም ይመከራል። እነዚህን ተርሞች ካወቅን ቀጥታ ወደ ኤዲቲንግ ስኪላችን እንሂድ፣ ወይም ወደ ቲዩቶሪያላችን እንሂድ። እኔ እንግዲህ የማሳያችሁ ምንድን ነው ካፕከት ነው። ካፕከት በጣም አሪፍ ነው። ከዚህም በፊት ብዙ ሰዎችን ሪኮሜንድ የማደርገው ካፕከት ነው። አንደኛ በጣም ብዙ ተምፕሌቶች አሉት፣ በየጊዜው የሚለቀቁ ተምፕሌቶች አሉት፣ ትራንዚሽኖች፣ ኤፌክቶች፣ ሌሎችም አማራጮች አሉት። ከዚህ በተጨማሪ ደግሞ በሁለተኛ ደረጃ ካፕከት ፍሪ ነው። ምንም አይነት ክፍያ አትከፍሉበትም፣ በነፃ ነው ማለት ነው ካፕከትን የምታገኙት። አሁን እንግዲህ አንድ ነገር ልንገራችሁ። ካፕከት 2 አይነት ቨርዥኖች አሉት። አንድ ነፃ ፍሪ ማንኛውም ሰው የሚጠቀመው ነው። ነገር ግን በጣም ብዙ ፊውቸሮችን ይደብቅባችኋል። በጣም ብዙ ጠቃሚ ፖይንቶችን አታገኙም እዚህ ፍሪ ቨርዥኑ ላይ። ዘንድ ደግሞ ሁለተኛ ፕሮ ቨርዥን አለው። ፕሮ ቨርዥኑ በክፍያ ነው የሚገኘው። ከፍላችሁ ነው፣ ለካፕከት ከፍላችሁ ነው ለካምፓኒው ማለት ነው ያን ፕሮ ቨርዥን የሚሰጣችሁ። እኔ ግን ፕሮ ቨርዥኑን በነፃ ሰጣችኋለሁ። በነፃ የምሰጣችሁ ከታች ያስቀመጥኩት የቴሌግራም ቻናል አለ። ያን የቴሌግራም ቻናል ሊንኩን አስቀምጫለሁ። ጆይን አድርጋችሁ ግቡና ክፈቱትና ቻናሉን ሰብስክራይብ አድርጉ ወይንም ፎሎ አድርጉ ቻናሉን። ከዚያ ከታች ምን አስቀምጫለሁ ማለት ነው የፕሮ ቨርዥኑን ካፕከት ፕሮ ቨርዥኑን አስቀምጫለሁ። ሁላችሁም ስልካችሁ ወይንም ሞባይላችሁ ላይ ትጭኑታላችሁ ማለት ነው። ያ ፕሮ ቨርዥኑ በክፍያ የሚገኝ ነው እንዳልኳችሁ፣ ግን እኔ በነፃ አስቀምጫለሁኝ። በጣም ብዙ አክሰሶች አሉት፣ በጣም ብዙ አማራጮች አሉት ማለት ነው። ኦኬ እንግዲህ የመጀመሪያው ስራችን
ካፕከትን መክፈት ነው። ያው ካፕከትን ከፍቻለሁ እንደምታዩት። ከዚያ የተለያዩ አማራጮች ይመጡላቸዋል። እዚህ ጋር በጣም ብዙ አማራጮች አሉ። ነገር ግን እኛ እዚህ ጋር ኒው ቪዲዮ የምትል ስላለች ኒው ቪዲዮ የምትለዋን ይችን ነው የምንነካው ማለት ነው። ልክ ስንነካ በጣም ብዙ አማራጮች ይመጣላቸዋል። የትኛውን ቪዲዮ ነው ኢምፖርት ማድረግ የምትፈልጉት ይላቸዋል። ፎር ኤግዛምፕል እኔ የምፈልገው ይህንን ከሆነ ይህንን እነካለሁ ማለት ነው። ሌላም ቪዲዮ ከሆነ ልክ በዛው ልክ። ከዚያ ምን አደርጋለሁ? እዚህ ጋር አድ የሚል አለ። አድ አደርጋለሁ። ልብ ብላችሁ በጣም ቀላል ነው፣ እጅግ በጣም ቀላል ነው። ከዚያ በመቀጠል እንግዲህ ልክ ቪዲዮ በዚህ መልኩ ኢምፖርት ተደርጓል ወይንም ቪዲዮውን አስገብቻለሁ። ቀጣይ ፓርት የሚሆነው ምንድን ነው? ሌሎችም ቪዲዮዎች ካሉኝ እነሱን ኢምፖርት ማድረግ እነሱን ማስገባት ነው። እንዴት ነው ማስገባው? ያው አንዳንዴ ቪዲዮ ብቻ ላይሆን ይችላል፣ ፎቶ ሊኖራችሁ ይችላል፣ የተለያዩ ፉቴጆች ሊኖራችሁ ይችላሉ። ስለዚህ እነሱን ፉቴጆች ማስገባት አለባችሁ። እሱን ለማስገባት ከዚህ ከታች የተለያዩ ነገሮች አሉ። ለምሳሌ ያክል እዚህ ጋር ኦዲዮ ይላል፣ ድምጽ ይላል። ስለዚህ ኦዲዮ ድምጽ ማስገባት ስፈልጉ ይሄን ኦዲዮ ትጫናላችሁ። ጽሁፍ ማስገባት ስፈልጉ ይሄንን፣ ኢፌክት ማስገባት ስፈልጉ ይሄንን፣ ኦቨርሌይ ደግሞ ወይንም የተለያዩ ፎቶዎችን ቪዲዮዎችን ለማስገባት ኦቨርሌይ ትነካላችሁ። ካፕሽን ከፈለጋችሁ ጽሁፍ ነገር ካፕሽን ታስገባላችሁ ማለት ነው። ኦኬ እኔ አሁን የምፈልገው ተጨማሪ ቪዲዮዎችን ነው። ስለዚህ ምንድነው የማደርገው? እዚህ ጋር ኦቨርሌይ የሚል አለ። ይሄን ኦቨርሌይ የሚለውን እነካለሁ። ከዚያ በመቀጠል አድ ኦቨርሌይ የሚል አለ። አድ ኦቨርሌይ የሚለውን እነካለሁ። ከዚህ ድጋሜ ወደ ጋላሪ ይወስደኛል ማለት ነው። ስለዚህ ተጨማሪ ለምሳሌ ያክል ይሄንን እና ይሄንን ብፈልግ ቀጥታ ምንድነው የማደርገው? እዚህ ክቡ ፓርት ላይ ክሊክ አደርጋለሁ ማለት ነው። ከዚህ ይሄንን ክቡን እነካለሁ። ዘን አድ የሚል አለ ከታች አያችሁ፣ አድ የሚል አለ። አድ አደርጋለሁ። ያኔ የሚያደርግልኛል ቪዲዮዎቹን ያስገባልኛል ማለት ነው። አያችሁት? ይሄ የመጀመሪያው ቪዲዮ ነው። ሁለተኛው ቪዲዮ ደግሞ እዚህ ጋር ይኸው፣ እዚህ ጋር አንደኛ ቪዲዮ አለ፣ ሁለተኛ ቪዲዮ እዚህ ጋር አለ። አሁን እዚህ ጋር ደግሞ አንድ ሀሳብ ላስረዳችሁ። ቪዲዮ ኤዲቲንግ ላይ ሁለት ነገሮችን ማወቅ አለባችሁ። አንደኛ ታይም ላይን ይባላል፣ ሁለተኛ ደግሞ ሌየር ይባላል። ታይም ላይን ማለት ቪዲዮዎቻችሁ የሚደረደሩበት፣ ቴክስት ስታስገቡ ቴክስታችሁ የሚደረደርበት፣ ፒክቸር ስታስገቡ ፒክቸራችሁ የሚደረደርበት፣ እያንዳንዱ ስራ የሚከናወንበት ቦታ ታይም ላይን ይባላል። ለምሳሌ ያክል ያው ይህንን ላሳያችሁ፣ ተመልከቱ። እዚህ ጋር እነዚህ ቪዲዮዎች በሙሉ የተደረደሩበት አለና ይሄ ነገር እንግዲህ በአጠቃላይ ታይም ላይን ተብሎ ይታወቃል ማለት ነው። ያው አያችሁት እዚህ ጋር ይሄ ፎቶ ይሄ ኤቭሪ ነገር ያለበት ቦታ ይሄ ልክ እኔ እዚህ እያንቀሳቀስኩት ያለሁት ይሄ እንዳለ ታይም ላይን ይባላል ማለት ነው። ይሄ እንዳለ ይሄ አካባቢ ታይም ላይን ይባላል። ሁለተኛ ሌየር የሚባል አለ። ሌየር ደግሞ ምንድን ነው? ማነባበር ማለት ነው። በቀላል አማርኛ ልንገራችሁ፣ ማነባበር። ለምሳሌ አንድ ሰው ቤት ሲገነባ መጀመሪያ ምን ያደርጋል? ኮለን ያቆማል አይደለም? ኮለን ያቆማል። ከዚያ ከኮሎኑ ላይ ምን ይደረባል? ብሎኬት ይደረባል። ከብሎኬቱ ላይ አሁንም ሲሚንቶ ሊያለሰልሳል። ካለሰለሰ በኋላ ቀለም ይቀባል። አያችሁ? ስለዚህ ስንት ሌየር አለው ማለት ነው? ብሎኬት አለ፣ ኮለን አለ፣ ሲሚንቶ አለ፣ ቀለም አለ። 4 ሌየር አለው ማለት ነው ያ ቤት። አያችሁ? ስለዚህ ልክ እንደዚህ ሁሉ ሌየር የሚባል አለ፣ ደረጃ ማለት ነው፣ ማነባበር። ለምሳሌ ያክል ያው እዚህ ጋር ይሄ ሌየር የሚገኘው ምንድን ነው? ታይም ላይን ውስጥ ነው። ለምሳሌ እዚህ ጋር ይሄ ቪዲዮ አለ። ከዚህ ቪዲዮ በላይ ይሄ ቪዲዮ ተደረበበት። ከዚህ ቪዲዮ በላይ ደግሞ ይሄ እዚህ ጋር ይሄ ቪዲዮ ተደረበበት። ስለዚህ ይሄ የተደራረበበት ቦታ ምን ይባላል? ሌየር ይባላል ማለት ነው። ሶ አንድን ፎቶ ወይንም አንድን ቪዲዮ ስታስገቡ ኢምፖርት ስታደርጉ ከሌላኛው ቪዲዮ ላይ ተደርቦ ነው ምን የሚሆነው የሚቀመጠው ማለት ነው። ስለዚህ አንደኛው ኢምፖርት ነው፣ ኢምፖርት አደረግን። ሁለተኛው ድራጊንግ ማለት መደርደር፣ በትክክል ቦታዎቹን ለይታችሁ ማስቀመጥ ድራጊንግ ይባላል። ስለዚህ እኔ ለምሳሌ ያው እዚህ ጋር አያችሁ አይደለ? ልክ እዚህ ጋር እነዚህ ቪዲዮዎች አሉ። ስለዚህ ይህንን በትክክል እደረድራለሁ። ፎር ኤግዛምፕል ለምሳሌ አይታችሁ ከሆነ ይህን የመጀመሪያውን ወደኋላ ላርገው፣ ይህንንም ወደኋላ ላርገው። ስለዚህ ይሄ ንግግር አለ። የተወሰነ ከተናገርኩኝ በኋላ ሁለተኛው ቪዲዮ እንዲገባ ከፈለግኩኝ ሰከንዱን ይዛለሁ። ለምሳሌ እዚህ ጋር 15ኛ ሰከንድ ከሆነ ይችን ቪዲዮ ያው ወደኋላ ሄድና ይህን ቪዲዮ ነካለው። ከዚያ ጫን ብዬ ይዘውና ቪዲዮውን ወደዚህ ወደ 15ኛ ሰከንድ ወስደዋለሁ ማለት ነው። ያው 15ኛ ሰከንድ አይደለም ፈልገው የታለ 15 ሰከንድ ማለት ተመልከቱ። ሰከንዱን ለምሳሌ ያው እዚህ ጋር ነው 15 ሰከንድ ይሄ ነው። ስለዚህ ጫን አድርግና እዚች መስመሯ ጋር አደረኩት። ስለዚህ 15ኛ ሰከንድ ላይ ደረደርኩኝ። ኦኬ 3ኛ ቪዲዮ ደግሞ አለኝ ይሄ ማለት ነው። ይሄ ቪዲዮ አለ። ይሄ ደግሞ 20 ሰከንድ ላይ ከሆነ እንዲደረደር የፈለኩት አሁንም ጫን አድርጌ ወስድና ቀጥታ ወደ 20ኛው ሰከንድ ወስደዋለሁ ማለት ነው። ያው 20 ሰከንድ ቻት እዚህ 20 ሰከንድ። ስለዚህ ይህን ጫን አድርጌ ወደ 20 ሰከንድ ወስዳለሁ። ልክ በዚህ መሰረት እናንተ በቀረጻችሁት ወይም በስቶሪ ላይ ናችሁ በትረካችሁ ወይንም ባሰባችሁት ሀሳብ መሰረት በትክክል መደርደር ያስፈልጋል ማለት ነው። ይሄ መደርደር ምን ይባላል? ድራጊንግ ይባላል። ይሄ የቪዲዮ ኤዲቲንግ ሁለተኛው ስቴፕ ነው። ወደ ሶስተኛው እናልፋለን። ወደ ሶስተኛው እንግዲህ ስናልፍ
ምናልባት እንግዲህ ክሮፕ መደረግ መቆረጥ ያለበት ማነስ ያለበት ከፍ ማለት ያለበት ቪዲዮ ሊኖር ይችላል። ለምሳሌ ያክል ተመልከቱ። ዋናው ቪዲዮ ይሄ ነው። ወደ ሁለተኛው ላይ ሲሄድ ይሄ ቪዲዮ ተደረበበት፣ ሙሉ ለሙሉ የመጀመሪያውን ቪዲዮ ሸፈነው። ስለዚህ ይህንን ቪዲዮ ለምሳሌ ማሳነስ ከፈለኩኝ አሁን ሪአክሽን ቪዲዮ ከሆነ እየሰሩ ያለው ፎር ኤግዛምፕል ቀጥታ ምን አደርጋለሁ? ይህን እዚህም ቪዲዮ ይችን እነካለሁ። ከዚያ ልክ እሷን ተጭኜ እንዲህ ማሳነስ እችላለሁ። ክሮፕ ማድረግ ከፈለኩኝ ይሄ ቪዲዮ አለ አይደለ? ቀጥታ ይህን ቪዲዮ ከተጫንኩ በኋላ ከታች ካሉት ሊስቶች መካከል ክሮፕ የሚል አለ። ያው እዚህ ጋር ክሮፕ የሚል አለ። ኢንዲቴል ነው ማሳያችሁ። እዩ ክሮፕን ነካና ቀጥታ እነዚህ ጋር ጠርዝ ላይ ያሉትን ነገሮች በመንካት ክሮፕ ማድረግ ይቻላል። መቁረጥ ያው አያችሁ፣ እንደፈለኩኝ መቁረጥ እችላለሁ። ከዚህ ከላይም እንደፈለኩኝ መቁረጥ እችላለሁ። ይህን ተጭኜ እንደዚህ በቃ አሁን ቆረጥኩኝ። ስለዚህ ምንድነው የማደርገው? ራይት የሚል አለ እዚህ ጋር ራይት አደርጋለሁ ማለት ነው። አሁን ያው ክሮፕ አድርጌዋለሁ። ስለዚህ ማስፋት ማጥበብ ከፈለኩኝ ይህንን ተጭኜ ማስፋትም ማጥበብም እችላለሁ። ልክ እንደዚህ ዘን ተጭኜ ደግሞ የፈለኩበት ቦታ ላይ ማስቀመጥ እችላለሁ ማለት ነው። አያችሁት? ልክ እንደዚህ ማለት ነው። ሁለተኛውንም ቪዲዮ የፈለኩበት ቦታ በእንዲህ አይነት መንገድ ክሮፕ ማድረግ ይቻላል። ሪአክሽንም ሲሆን አንዳንዴ እንዲህ ነው ሪአክት የምታደርጉት ማለት ነው። ኦኬ ክሮፕ ከጨረሳችሁ ካስተካከላችሁ በኋላ ከለር ባላንሲንግ ወይንም ከለር ግሬዲንግ ይባላል። ለምሳሌ አንዳንዴ መጀመሪያ ቪዲዮ ሲቀረጽ ወይ ደምቆ በጣም ከለር በስቶበት ሊሆን ይችላል፣ ብርሃን በስቶበት ወይ ደግሞ በጣም ብርሃን አንሶ ሊሆን ይችላል። ስለዚህ ይህንን ባላንስ ማድረግ ከለር ግሬዲንግ መስራት ያስፈልጋል። ሶ ፎር ኢች ቪዲዮም ይቻላል። አንዷን ቪዲዮ ሰርታችሁ ለሁሉም ቪዲዮ ማድረግ ይቻላል። እንዴት ነው ከለር የሚስተካከለው ካልን ለምሳሌ ያክል ይህን የኔን ቪዲዮ ካያችሁ ኦፍኮርስ ቆንጆ ነው፣ ግን ለእናንተ ለማሳየት ያክል ያው እዚህ ጋር ነጩ በስቷል ምናምን፣ እኔም ደግሞ ነጩኛ ያለው። ስለዚህ አንዳንድ ነገሮችን ላስተካክል። የት ነው የማስተካክለው? መጀመሪያ ቪዲዮውን መንካት አለብኝ። አያችሁ፣ ቪዲዮውን እነካዋለሁ። ከነካው በኋላ ከታች ላይ የተለያዩ ኦፕሽኖች አሉ። ወደ ታች ሄድና አጀስት የሚል አለ እዚህ ጋር አጀስት የሚለውን እነካለሁ ማለት ነው። ያው አጀስት ከነካውኝ በኋላ ምንድን ነው የማደርገው? ብራይትነስ ነው የምፈልገው። ብራይትነስ ማለት ብርሃን ማለት ነው። ኮንትራስት ማድመቅ ነው የምፈልገው፣ ማፍዘዝ ነው የምፈልገው፣ ማቅላት ነው የምፈልገው። ልክ እንደዚህ አይነት ኦፕሽኖች አሉ። እዚህ ጋር ደግሞ ነጭ ማድረግ፣ ሻርፕ ማድረግ፣ ሌሎችም። ስለዚህ እኔ ለምሳሌ ነክቼ ብርሃን መጨመር ከፈለኩ ይጨምርበታለሁ፣ መቀነስ ከፈለኩ ደግሞ ቀጥታ እቀንሳለሁ ማለት ነው። አያችሁ፣ መቀነስ ከፈለኩ እንደዚህ። ከጨለመ ብርሃን ትሰጡታላችሁ፣ ከነጣ ደግሞ ትቀንሱታላችሁ። ለምሳሌ እኔ የተወሰነ አነጣሁት ማለት ነው። ካያችሁ እዚህ ጋር የተወሰነ አንጥቼዋለሁ። ስለዚህ መቀነስ ይቻላል። በቃ በቂ ነው ይሄ። ከዚያ ደግሞ ማቅላት የተወሰነ ቀላ እንዲላርገው ሳቹሬሽን ገባና እንዲስነካ አያችሁ የተወሰነ ያቀላኛል። ቀላቱን ማድመቅም ይቻላል፣ ማጥቆርም ብላክ ማድረግም ይቻላል። ግን የተወሰነ ላቅላው አቀላውት። ልክ በእንደዚህ መሰረት ምን ማድረግ አለባችሁ? ከለር ግሬድ ማድረግ። ቆንጆ ፎቶ እስክታገኙ ድረስ ከለሩን ባላንስ ማድረግ ያስፈልጋል። I still want to try their Wagyu. The biggest ያስፈልጋል። ወደፊት እኔ ከለር ግሬዲንግን አንድ ቪዲዮ ሰራላችኋለሁ። ሶ ይሄንን እንግዲህ ካረጋችሁ በኋላ እያንዳንዱን ቪዲዮ ለመስራት ጊዜ ስለሚፈልግ አጀስትመንት ውስጥ ገብታችሁ ምን ማድረግ ትችላላችሁ? ለሁሉም ማድረግ ትችላላችሁ። ሁሉንም ቪዲዮ በዚህ መሰረት እንዲስተካከል ማድረግ ትችላላችሁ። የት ላይ እዚህ አፕላይ ቱ ኦል የምትለዋን ነው የምነኩት። አፕላይ ቱ ኦል ሳደርገው ሁሉንም ክሊፖች፣ ቪዲዮዎች አንድ ላይ ከለራቸውን ያስተካክልልኛል ማለት ነው። ኦኬ ከዚያ ምንድን ነው የማደርገው? የራት ምልክቷን ነክቼ ወጣና አሁን ከለር ግሬዲንግ በዚህ መሰረት ካስተካከልኩ በኋላ የማይፈለጉ ፓርቶችን ከት ማድረግ ወይንም መቁረጥና ማውጣት ያስፈልጋል። ለምሳሌ ያክል ይህን ተመልከቱ። እንግዲህ ከቲንግ ለማድረግ እያንዳንዷን ሰከንድ በደንብ ማየት ስለሚያስፈልግ ምን ታደርጋላችሁ? ይሄ ታይም ላይ ናችሁን በሁለት ጣታችሁ ይዛችሁ ቪዲዮውን መለጠጥም መሰብሰብም ይቻላል። ለምሳሌ እኔ ያው እንዲህ ሳደርገው እያሰፋሁት ነው፣ እየለጠጥኩት ነው። እያንዳንዷን ሰከንድ ማየት እችላለሁ። ነገር ግን እንዲህ አድርጌ ብሰበስበው ምን ይሆናል ማለት ነው? ብዙ ሰከንዶች ጭፍልቅ ስለሚሉ በደንብ ኢንዲቴል ለመቀጠል አልችልም። ስለዚህ መጀመሪያ ታሰፉታላችሁ። ከዚያ የት ፓርት ላይ ነው የምቆርጠው? እንግዲህ መቆረጥ ሲባል ብዙ ፓርቶች ሊቆረጡ ይችላሉ። አንደኛ ንግግራችሁ ላይ ስህተት ካለ ስህተት መቆረጥ አለበት። የትኛው ሰከንድ ላይ ከየትኛው እስከ የትኛው ያለው ነው የሚቆረጠው? ይሄን ትለያላችሁ። ሁለተኛ ደግሞ ዝምታ ካለ በመሀል እያሰባችሁ ምናምን ዝም ያላችሁ ፓርት መቆረጥ አለበት። ሶስተኛ ድግግሞች ካለ አንድ ነገር ድግምግም ካላችሁ ካረጋችሁ አያስፈልግም። ድግግሞሹ ከትከት ተደርጎ መውጣት ይኖረዋል። ሶስተኛ ደግሞ ንግግር ላይ ለምሳሌ የምትስሉ ከሆነ እንዲህ አይነት አላስፈላጊ ድምጾች ተቆርጠው መውጣት አለባቸው። ስለዚህ ምንድን ነው የምታደርጉት እናንተ? የትኛው ሰከንድ ላይ ነው ይሄ ያለው የሚለውን ቪዲዮውን እያጫወታችሁ ታያላችሁ። ለምሳሌ እኔ ከመጀመሪያው ስጀምር ያው ስለለጥኩት እንግዲህ ታይም ላይቱ በጣም ሰፍቷል። ስለዚህ አሁን 5ኛ ሰከንድ ላይ የሚቆረጥ ካለ ቀጥታ እዚህ ጋር ሄድና 5ኛ ሰከንድ ላይ ይሄን አሁን ለምሳሌ ይሄን ትራንዚሽኑን ይሄ ቀዩን ፓርት ልቁረጠው። የሚጀምረው ቀዩ ፓርት ስንት ነው? 4ኛ ሰከንድ ላይ ነው። ያው አሁን ያለሁት ይችን ስታዩት 4 ሰከንድ ላይ ነው። አያችሁ። ስለዚህ ቪዲዮውን እነካዋለሁ። ከዚያ በኋላ እዚህ ጋር ስፕሊት የሚል አለ።
ስፕሊት አደርጋለሁ ማለት ነው። ከዚያ በኋላ እስከ ስንተኛው ሰከንድ? እስከ 5ኛው ሰከንድ። ያው እዚህ ጋር ሄድና አሁንም ድጋሚ ስፕሊት አደርጋለሁ። አሁን የተቆረጠችው ፓርት ይቺ ነች፣ አያችሁ መሀል ላይ ያለችው። አሁን እሷን እነካትና የማልፈልጋትን ፓርት ታች ላይ ወደ ጎን እጂ ድሌት የሚል አለ፣ እዚህ ጋር ድሌት አደርገዋለሁ። አሁን አስወጣልኝ ማለት ነው። አያችሁ በሁለቱ መካከል ምንም የሚረብሽ ነገር የለም። ሌሎችንም ክሊፖች እንደዚህ ለምሳሌ ያው ይህን ለምሳሌ እዩት። ሁለተኛው ላይ ይሄ ሁለተኛው ክሊፕ አለ። ይሄ ማለት ነው ይሄ ማለት ነው። ይሄም ቪዲዮ እንዲሁ ማጥፋት ከፈለኩኝ ከስንት ሰከንድ እስከ ስንት ሰከንድ የሚለውን ወስናለሁ፣ እነካለሁ፣ ስፕሊት አደርጋለሁ። ከዚያ እዚህ ድረስ በቂ ነው ብዬ እስካሰብኩ ድረስ ሄድና ስፕሊት አደርጋለሁ። ቪዲዮ መሀል ላይ ነክቼ የሚቆረጠውን ነክቼ ድሌት አደርጋለሁ። አያችሁ አሁን እዚህ ጋር ሁለት ነገር አለ። ድራጊንግ ላይ ከት ካረጋችሁ በኋላም ድራጊንጋችሁን ልታስተካክሉ ትችላላችሁ። አሁን ሌየር የሚባል ነገር እንዳለ ነግሬያችኋለሁ። ሌየር ደግሞ ይከፋፈላል። አንደኛ ሜን ሌየር ዋና ሌየር የሚባል አለ። ሁለተኛ ደግሞ ሰፖርቲቭ ሌየሮች አሉ። ዋና ሌየር ማለት ብዙ ጊዜ ይሄ ሚውት ከቨር ያለበት ይሄ ዋናው ሌየር ዋና ሌየር ነው። ይህንን ሌየር ስቆራርጡ ለምሳሌ ቪዲዮ ከት ስታደርጉ አውቶማቲካሊ ራሱ ግጥምጥም ይላል። አያችሁ። ነገር ግን እነዚህ ሰፖርቲቭ አጋዥ የሚባሉ ሌየሮች ግን ልክ ስቆርጦ ለምሳሌ እዚህ ጋር መሀል ላይ ያለውን ቆርጬዋለሁ አይደለ? ሁለቱ ቪዲዮ እርስ በርስ አልተገናኘም። ስለዚህ በእጃችሁ ነክታችሁ ማገናኘት አስፈላጊ ከሆነ እንዲህ ወደ ጎን አድርጋችሁ ማገናኘት ይኖርባችኋል ማለት ነው። አያችሁ ያው አሁን እያገናኘሁት ነው። ተመልከቱ እንደዚህ ማለት ነው። ይህን ካያችሁ በኋላ ይህን ካረጋችሁ በኋላ እንግዲህ ከቲንግ ምናምን ኤቭሪ ነገር አስወጣችሁ ማለት ነው። ባይዘው አስፔክት ሬሾ ልብ በሉ። እኔ አሁን ይህን ቪዲዮ ለቲክቶክ ነው እየሰራሁ ያለሁት። ነገር ግን ይህን ቪዲዮ ለምሳሌ ለዩቲዩብ ከሆነ የምሰራው ምንድን ነው የማደርገው መሰላችሁ? መጀመሪያ ላይ ይህን ቪዲዮ ነክቼዋለሁ አይደለ? ይህን ቪዲዮ ነክቼዋለሁ አይደለ? ስለዚህ እመለስና ወደ ዋናው ወደ ሜን ፔጅ ሄዳለሁ። ይህን እመለሳለሁ። እዚህ ጋር የተደረደሩ አሉ። ስለዚህ ወደ ጎን ሂጄ እዚህ ጋር አስፔክት ሬሾ የሚለውን እነካለሁ። ያው እዚህ ጋር ከዚያ በኋላ አስፔክት ሬሾ የሚል አለ። ለቲክቶክ ነው ለዩቲዩብ ነው ለኢንስታግራም እያለ ያስመርጠኛል። እኔ ለምሳሌ ለቲክቶክ ነው አይደለ? ትክክል ነው። ለቲክቶክ ስለሆነ መጀመሪያም እንደዛ ነው። ለዩቲዩብ ከሆነ ግን ይችን መንካት ያስፈልጋል። እዚህ ጋር አስፔክት ሬሾ ይችን መንካት ያስፈልጋል። እሷን ትነኩና ያው አሁን ለዩቲዩብ ነው ማለት ነው። አያችሁ አሁን ምን ሆነ? ቪዲዮ መጀመሪያ ለቲክቶክ ስለተዘጋጀ እዚህ ጋር እና እዚህ ጋር ብላክ አደረገብኝ። ይህን ማስተካከል አስፔክት ሬሾ ማስተካከል ማለት ይሄ ነው። ይህንን ለምሳሌ ቪዲዮውን ትነካላችሁ። ከዚያ ምን ታደርጋላችሁ? ከዚያ ቪዲዮውን በሁለት ጣታችሁ እዚችና እዚች የፈለጋችሁበት ቦታ ትነኩና እንዲህ ኤክስትራክት ታደርጋላችሁ፣ ዙም ታደርጉታላችሁ ማለት ነው። አያችሁ ያው ከዚያ ምን አደርጋለሁኝ? እንዳይቆርጠኝ አሁንም ተጭኜ በአንድ ጣቴ ወደ ታች አደርጋለሁ። አሁን ምን ሆነ? ለዩቲዩብ ሆነ ማለት ነው። ይሄ ቪዲዮ አያችሁት? አሁን ወደ ታች ማንቀሳቀስ ካለብኝ ወደ ታች ያው አሁን ለዩቲዩብ እንዲሆን አረኩኝ። ሌሎቹንም ቪዲዮዎች እንዲህ ማስተካከል ያስፈልጋል። ለቲክቶክ ከሆነ ደግሞ ለምሳሌ ይሄ ለዩቲዩብ ነው አይደል የተዘጋጀው አስፔክት ሬሾ። ቀጥታ ወደ ኋላ መለስና አስፔክት ሬሾ ላይ ገብቼ የቲክቶክ ምልክቷን እጫናለሁ። ከዚያ ኦኬ አደርገዋለሁ። አሁን ግን በጣም ሰፋብኝ አያችሁ። ስለዚህ ቪዲዮውን ነክቼ እንደዚህ አድርጌ እሰበስበዋለሁ ማለት ነው። ያው አያችሁት? እሰበስበዋለሁ። ከዚያ ምን ይሆናል? ለቲክቶክ ፊት ይሆናል፣ ፊት ያደርጋል ማለት ነው። ይሄን መጀመሪያ ነው ማስተካከል ያለባችሁ። ኦኬ አሁን ስፕሊት አድርገናል፣ ቆራርጠናል፣ ከት አድርገናል፣ ድራጊንግ ሰርተናል፣ ከለር ግሬዲንግ ሰርተናል። ስለዚህ ሁለት ቪዲዮዎች ሲቆረጡ መሀል ላይ የሚረብሽ ነገር ይኖራል። ምን ያስፈልጋቸዋል? ትራንዚሽን የሚባል ነገር ያስፈልጋቸዋል። በሁለት ቪዲዮዎች መካከል ትራንዚሽን እናስገባለን። ለምሳሌ በዚህና በዚህ ወይንም ደግሞ እዚህ ጋር አይታችሁ ከሆነ የቆረጥኩት ፓርት አለ እዚህ ጋር ያው ይሄ እዚህ በመሀል ይሄና ይሄ ቪዲዮ አለ። በሁለቱ መካከል ምን ያስፈልገኛል? ትራንዚሽን ያስፈልገኛል። ትራንዚሽን ለማስገባት ምን አደርጋለሁ መሰላችሁ? ሜን ሌየር ዋና ሌየሩ ላይ ከሆነ እዚች ጋር የማይነስ ምልክት አለች። ቀጥታ እሷን ስነኳት ቀጥታ ወደ ትራንዚሽኑ ያስገባቸዋል ዳይሬክትሊ ማለት ነው። አያችሁት? ያው እዚህ ጋር የተለያየ ትራንዚሽን ተምፕሌት አለ። የፈለጋችሁትን መምረጥ ትችላላችሁ። ዳውንሎድ እያደረጋችሁ የፈለጋችሁትን መምረጥ ትችላላችሁ። እኔ አሁን ሁሉም ክፍት ነው። ያ ፕሮቨርዥን ስላለኝ ነው። እኔ ቴሌግራም ላይ ገብታችሁ ፎሎ አድርጋችሁ ፕሮቨርዥኑን መውሰድ ትችላላችሁ። ሊንክ አስቀምጫለሁ። አያችሁት? ይሄ በሙሉ ፍሪ ነው ለእኔ። ለእናንተ ግን ፍሪ ላይ ሆንላችሁ ይችላል። ለምን? ፕሮቨርዥን ስለሌላችሁ የተከፈለበት ስለሌላችሁ ማለት ነው። ስለዚህ የፈለጋችሁትን ትመርጡና ስትነኩት ያው ይቺ አሁን ትራንዚሽን ገብቶባታል። ያው እዚህ ጋር ምልክቷን ይቀይራል ማለት ነው። አሁን ወደ ጎን ሲሄድ ደግሞ ይሄ ማይነስ ነው ያለው። ይሄ ትራንዚሽን የለውም። ነክቼ ግን የሆነ ትራንዚሽን ሳረግበት ከዚያ ራይት አድርጌ ሰወጣ ያው ምልክቱን ይቀይራል። ማይነስ የምትለዋ ትጠፋለች ማለት ነው። አያችሁ? ይሄ ትራንዚሽን ገብቶበታል። ስለዚህ ፊት የሚያደርግ ቆንጆ ትራንዚሽን ማስገባት ያስፈልጋል። ከዚያ በተጨማሪ ምን ታደርጋላችሁ? ከቲንግ ከሰራችሁ በኋላ ታች ላይ ላሉት ከሆነ ታች ላይ ለምሳሌ ይሄን ተመልከቱ።
ይሄ ሁለቱ ምን የለውም ማለት ነው፣ የትራንዚሽን የለውም ይሄ ሁለቱ ማለት ነው። ይሄ የሆነበት ምክንያት ምንድነው? በዋናነት ሚል ሌየሩ ላይ ስላልሆነ ነው፣ ዋና ሌየሩ ላይ ስላልሆነ ነው። ሶ ምን ያስፈልጋል? ሁለት ፒክቸሮችን ትራንዚሽን ለመጨመር ከፈለጋችሁ ታችኛው ሌየር ላይ ከሆነ አኒሜሽን ነው የምትጨምሩበት። ለምሳሌ ይሄ ቪዲዮ ልቅ ብሎ ይሄ የተቆረጠው መጀመሪያ ወደዚህኛው ቪዲዮ ሲሄድ ሁለተኛው ቪዲዮ አኒሜት እንዲያደረገ እየተንቀሳቀሰ እንዲሄድ ወይንም የመጀመሪያው ቪዲዮ እየተንቀሳቀሰ እንዲሄድ ማድረግ ይቻላል። ለምሳሌ ያው እሱንም ቪዲዮን ትነኩትና እዚህ ጋር አኒሜሽን የሚላለ እሱን ትነካላችሁ። ከዚያ ገባለን። አኒሜሽን ብለን ስንገባ ሶስት ነገሮች አሉ። የመጀመሪያው ምንድነው? እዚህ ጋር ኢን የሚላለ ኢን ማለት ልክ ቪዲዮ ሲጀምር አኒሜት እያደረገ እንዲጀምር ነው። አውት የሚልም አለ እዚህ ጋር። አውት ማለት ደግሞ ቪዲዮ ሲጨርስ አኒሜት እያደረገ እየተንቀሳቀሰ እንዲጨርስ ነው። ኮምቦ ደግሞ ከመጀመሪያው እስከ መጨረሻው እንዲንቀሳቀስ ነው። እዚህ ጋር ልብ ብላችሁ አዳምጡኝ። በዋናነት ዜና የምትሰሩ ሰዎች ወይንም ደግሞ አውቶሜሽን የምትሰሩ ሰዎች፣ ድምጻችሁን ብቻ ተጠቅማችሁ ቪዲዮ ፎቶዎች ምናምን የምትጠቀሙ ሰዎች ይሄ በጣም ይጠቅማችኋል። ልክ አንድን ፎቶ ታስገባላችሁ። ለምሳሌ ይሄ ከላይ ያለው አለ ኮምቦ። አሁን እዚህ ጋር ዙምቱ የሚለውን ብቻን ከዚያ ተመልከቱት። ከመጀመሪያው ጨምሮ እስከ መጨረሻው ድረስ አኒሜት ያደርጋል። ያው Designed for powerful, energy-efficient cleaning, Energy Spin technology saves up to 35% energy in all programs. And when paired with Ariel, great cleaning goes even further. Ariel's 10x stain boosters deliver platinum clean in just one wash. No pre-treatment, no rewashing, no extra cycles. For great cleaning performance in your washing machine, Beko recommends Ariel. አያችሁት? አሁን ብዙ እንትኖች ሌየሮች ስለተነባበሩ ነው እንዴ ድብልቅልቅ ያለው። ኤኒዌይስ ግን ቴስት አድርጉት እናንተ ማለት ነው። ስለዚህ ኢን የሚለውን ፈልጋችሁ ኢን መምረጥ፣ ኦፍት የሚለው እንደዚህ ትችላላችሁ። አኒሜሽን ይሄንን ታደርጋላችሁ። ስለዚህ ምን ይሆናል? በሁለቱ መካከል እንደ ትራንዚሽን ሆኖ ይጠቅማችኋል ማለት ነው። ሁለተኛ የተለያዩ ማስታወቂያዎች፣ የተለያዩ ቪዲዮዎች ስትሰሩ ልብ ብላችሁ እዩኝ። ወይንም እንዲህ አይነት ቪዲዮዎችም ሊሆኑ ይችላሉ። ቴክስቶች፣ ጽሁፎች፣ ፎቶዎች ምናምን ፖፕ አፕ እንዲያደርጉ እንዲመጡ ከፈለጋችሁ በአንዱ ፎቶ እና በሌላኛው ፎቶ በአንዱ ቴክስት እና በሌላኛው ቴክስት መካከል ኢንድና ኢን አኒሜሽኖች ጨምሩበት። በጣም ቆንጆ ይሆናል። ልክ አንድ ፎቶ ሲመጣ ኢን አድርጎ ይመጣል፣ ሲሄድ አውት አድርጎ በአኒሜት አድርጎ ይሄዳል። ሌላው ሲመጣ ኢን ያደርጋል።